አምላክ አላህ ሱብሓነሁ ወተዓላ አንድ ጊዜ ለነቢያቶች ሁሉ ደንግጎ የሰጣቸው እስልምናን ሃይማኖት ነው። ያ እስልምና ሃይማኖት ሁሉም ነቢያት የሰበኩት የሆነው ሃይማኖት ነው። እነሱ ሲነግረን ይህም በቁርአን ላይ ምን ይላል? በማስረጃ የሆን ዘንድ ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው ብሎ ተናገረ። በነቢያቶች በኩል ሁሉ ደንግጎት እንደነበር ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ አላህ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም እስልምና ሃይማኖት አንድ ብቻ እንደሆነ ሲናገሩ ምን አሉ? አልአንቢያ ዲኑሁም ዋሂድ ብሎ ተናገሩ። ነቢያቶች እኛ ሃይማኖታችን አንድ ብቻ ነው ብሎ ተናገሩ። እርሱም ኢስላም ነው አሉ። እና ይህ ጥያቄ በዚህ ይጠናቀቃል። ምናልባት ግን አንተ ልትላቸው ያሰብካቸው ሙስሊሞች ነን ብለው ነገር ግን የተሳሳተ ወጣ ያሉ ግንዛቤዎችን የያዙ አካሎችን እነዚያን ለማለት ከሆነ ያ የተለየ እስልምና ነው ማለት ሳይሆን የእነርሱ የራሳቸው የተለዩ ጠርዝ የረገጠ የሆነ የራሳቸውን ግንዛቤ ይዘው የወጡ አካሎች ናቸው እንጂ አምላክ አንዴ በነቢያት በኩል የደነገገው ሃይማኖት ለሰው ዘር ሁሉ ይከተሉት ዘንድ ኢስላም እንደሆነ ያም ኢስላም አንድ ብቻ እንደሆነ ነቢያቶች ሁሉ ያስተማሩን ትምህርት በዚህ ይመስላል። ነቢ ሰለላሁ ዐለይሂ ወሰለም አንድ ብለው ቃል በቃል ጠቅሰውታል። ኢስላም አንድ ብቻ ነው ብለው ገልጸውታል። እና ይህን ይመስላል። ሌላኛው እና ሁለተኛ ጥያቄ አስታውሰኝ፣ ይቅርታ የማስ ሜተን አንሳና ረሳት ጥያቄ ምንድን ነው? የመጽሐፉ ባለቤቶች ያለው የትኞቹን ነው? እኛን ነው? እኛን ስለ ክርስትና እምነትን ነው ወይስ ሌላ የመጽሐፍ ባለቤቶች አሉ በእስልምናው? ቁርአን የመጽሐፉ ባለቤቶችንም አህለል ኪታብ ሲል ለሁለት ከፍሎ ነው የሚያያቸው። አንደኛ ሚን አህሊል ኪታቢ ኡመቱን ቃኢመቱን የትሉነ አያቲ ላሂ አናአ አለይሊ ወሁም የስጁዱን ዩእሚኑነ ቢላሂ ወልየውሚል አኺር ወየእሙሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወዩሳሪዑነ ፊል ኸይራት ወኡላኢከ ሚነ ሷሊሒን ይላል። የመጽሐፉ ባለቤቶች ብሎ ሲናገር ጊዜ ቁርአን ለሁለት ይከፈላሉ። አንደኛ ከመጽሐፍ ለይሱ ሰዋአን ይላል። የሚገርመው በቁርአን ላይ እኩል አይደሉም የመጽሐፉ ባለቤቶች ይላል። እኩል አይደሉም ማለት አንድ አይነት አይደሉም ካለ በኋላ ለሁለት እንደሆኑ ይነግራል። ከመጽሐፉ ባለቤቶችም ማለት ሚን አህሊል ኪታብ ሚን ያ ማናቸው እነሱ ይባላል። ተቋርጧል። ይሰማል? ልድገማሽ። ከመጽሐፉ ለይሱ ሰዋአን ይላል አላህ፣ እኩል አይደሉም ይላል የመጽሐፉ ባለቤቶች ሲገልጻቸው። ሚን አህሊል ኪታብ ኡመቱን ቃኢማ ይላል። ሚን ሁና ሚን ባዕድያ አይ ሚን ባዕድ አህሊል ኪታብ፣ ከመጽሐፉ ባለቤቶችም ከፊሎቹ ምንድናቸው አለ? ኡመቱን ቃኢማ፣ በእኔ ትእዛዝ ላይ ቀጥ ያሉ ትውልዶች ነበሩ እያለ ይናገራቸዋል። አየህ፣ እነዚህ ማን ናቸው ከተባለ የመጨረሻው ዘመን ነቢይ እስኪመጣ ድረስ የነበሩ የሙሴና የመሲሁ ትክክለኛ ተከታዮች። እነዚህ አካሎች መሲሁንና ሙሴን እንደ መልእክተኛ እንደ ነቢይ አድርገው የተቀበሉ መልካሞች ብሎ አላህ ሱብሓነሁ ወተዓላ በቁርአን ላይ ጠቅሷቸዋል። እነዚህም ነቢ ሰለላሁ ዐለይሂ ወሰለም በተላኩ ጊዜ መጥተው የእርሳቸውን ነቢይነት አምነው አረጋግጠው የተከተሉ እነሱ ናቸው። ገብተዋል። አላህ ጥሪ አድርጎላቸዋል በቁርአን ላይ ፈአሚኑ ቢላሂ ወረሱሊሂ ይላቸዋል። ወኑር ለዚ አንዘልና ይላቸዋል። በእኔ በአምላካችሁ በአላህ ብቻ መኑ፣ እንዲሁም ደግሞ በመልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም መኑ፣ እንዲሁም በላወረድኩላችሁ ቁርአን በመጽሐፉ መኑ እያለ ይገልጽላቸዋል። እነዚህም አምነው የተቀበሉ በርካታ ከመሲሁና ከሙሴ ተከታዮች ከመጽሐፉ ባለቤቶች ነፍ ነበሩ። ለናሙናነት ያክል በማስረጃ እያወጣ ከፈለግ ልናሳይ እንችላለን። ስማቸው ልጥቀስልን። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የመጽሐፉ ባለቤቶች አምነው እርሳቸውን የተቀበሉ ለምሳሌ ማን ከተባለ አብደላህ ብኑ ሰላም። ይህ በጊዜው ከነበሩ የአይሁዳውያን ሊቅ ነበር። ሊቅነቱንም የምንመሰክረው እኛ ሙስሊሞች ሳንሆን የራሱ የአይሁድ ተከታዮች የእርሱ እንትኖች የእምነት ባለቤቶች የነበሩ ማለት ነው። ይህ ሰው ካመኑት መካከል ነው። ከክርስቲያኖች ወይንም ደግሞ ከመሲሁ ተከታይ ትክክለኛ ተከታይ ከነበሩ መካከል ለምሳሌ ልክልህ ከሊቃውንቶቻቸው በርካቶች ነበሩ። ከነዚያም መካከል ለምሳሌ
መውሰድ እንችላለን። ወረቃ የመጀመሪያው ነው። ወረቃ ኢብን ነውፈል ካነ ተነሰር ፊል ጃሂልያ ነቢ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከመላካቸው በፊት እውነትን እየፈለገ የመሲሁን መንገድ አግኝቶ ይከተል ነበር። እርሱ በዛላለም የመሲሁ ተከታይ ነበረ። በመካ ምድር ላይ ይኖር ነበር። ልክ ነቢ ሰለላሁ ዐለይሂ ወሰለም መጥተው እርሳቸውን አስተምሮታቸውን ባየ ጊዜ ወዲያው አመነ፣ ተቀበለ። ይህ ለነቢያቶች ሲገለጥ የነበረው መልአክ ለአንተም ተገልጧል ብሎ ነገራቸው ሁላ። እሱን መውሰድ እንችላለን። ከመልካም የመጽሐፉ ባለቤቶች ብሎ አላህ ከጠቀሳቸው የሚገርማቸው የኢትዮጵያ ቀሳውስቶችና መነኩሴዎች በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሱረቱል ማኢዳ ላይ ይገኛል። ለማስረጃነት ያክል ለግለጽለት። እሱ ላይ ምን ይላል መሰለህ? ለተጅደነ አሸደ ናሲ አዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደነ አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነ ሚንሁም ቅሲሲነ ወሩህባንን ወአነሁም ላ የስተክቢሩን ይላል። ቅሲሲነ ወሩህባንን ብሎ ጠራቸው። የሚገርመኝ ቀሳውስቶችና መነኩሴዎች አላቸው። ቀሳውስቶቹና መነኩሴዎች በኢትዮጵያ ምድር ላይ የነበሩት ከመልካም የመጽሐፉ ባለቤቶች ነበሩ ብሎ አላህ በቁርአን ላይ ጠቅሷቸዋል። ወኢነ ሚን አህሊል ኪታቢ ለመን ዩእሚኑ ቢላሂ ወማ ኡንዚለ ኢለይኩም ወማ ኡንዚለ ኢለይሂም ኻሺዒነ ሊላህ ላ የሽተሩነ ቢአያቲላህ ተመነን ቀሊላ ሱራ አሊ ዒምራን መጨረሻው ገጽ ላይ ያለውን እንዳለ ሙፈሲሮች ሃዚሂ ነዘለት ፊ ነጃሺ ወመን መዐሁ ሚነል ቀሳውሰቲ ወሩህባን ይላሉ። ይሄ ቁርአን አንቀጽ ሁሉ የወረደው ስለማን ነው? በኢትዮጵያ ምድር ላይ ስለነበረው ንጉስና ከእርሱ ጋር የነበሩ ቀሳውስቶችና መነኩሴዎችን አስመልክቶ የወረደ ነው ይላሉ። አላህ ያወደሳቸው ናቸው። ገብቶሃል አይደለ? እነዚህ የመጽሐፉ ባለቤቶች ግማሾቹ ምንድን ናቸው? መልካሞች ብሎ አላህ ገልጿቸዋል። ገብቶሃል አይደለ? ልክ ቁርአን በመጣላቸው ጊዜ አምነው ተቀብለው የተከተሉት እነዚያን ጨረሰ። ሁለተኛ የመጽሐፉ ባለቤቶች ማን ናቸው? ደግሞ የካዱ የመጽሐፍ ባለቤቶች ተብሎ የተገለጹ ናቸው። በቁርአንም ላይ ይህን ለማስረጃነት ያክል ልጥቀስልን። ያ አህለል ኪታቢ ሊመ ተክፍሩነ ይላቸዋል። እናንተ የመጽሐፉ ባለቤቶች ሆይ ለምን ትክዳላችሁ ይላቸዋል። ከሃዲ መሆናቸውን እየገለጸ ነው። ማን ናቸው ታዲያ እነዚህ ከተባለ መሲሁን እንደ አምላክ አድርገው የወሰዱ ለናሙናነት ያክል ማስረጃ አለ ወይ? መሲሁን እንደ አምላክ አድርገው የወሰዱ የመጽሐፉ ባለቤቶች ከሃዲ ተብለው እንደተገለጹ ከተባለ አሁን አላህ በቁርአን ላይ ሱረቱል ማኢዳ ላይ ሲናገር ለቀድ ከፈረ አለዚነ ቃሉ ኢነላሀ ሁወል መሲሑ ብኑ መርየም ማለት እነዚያ ብሎ ገለጻቸው። ከመጽሐፉ ባለቤቶች ከፊሎቹን ደግሞ ሊናገራቸው ነው። ቅድም እንዳወደሳቸው እነዚያ ልጆቹ ማለት ነው። እነዚያ ደግሞ የማርያም ልጅ መሲሁ ራሱ እርሱ ነው አምላክ ብለው የተናገሩ ሰዎች በእርግጥም ካዱ አለ እያደለ። ስለዚህ ከመጽሐፉ ባለቤቶች ከፊል ከሃዲያኖች ተብሎ የተገለጹት እነዚህ ናቸው። ገብቶሃል? እኛ ብለህ ራስህን ልጠይቀኝ ስለፈለግ አንተ ደግሞ መሲሁን አምላክ ነው ብለው ከሚያምኑት ነህና፣ ስለዚህ ከተወገዙት የመጽሐፍ ባለቤቶች ናቸው እንጂ በዚህ ዘመን ያላችሁት በፍጹም ከተወደሱት አይደላቸው። ምክንያቱም የተወገዙት ተብሎ የተገለጹ ምሳሌዎች እንዳለ በቁርአን ላይ ባነሳለ ለምሳሌ መሲሁን የአምላክ ልጅ አምላክ ነው ብሎ የተናገሩ ካለ በኋላ እርሱን የአምላክ ልጅ ያሉ ልክ እንዲሁ ይላል። ይህንንም ታምናለህ፣ የአምላክ ልጅ ነው ብለህ ታምናለህ። ልክ እንዲሁ ስላሴ ብላችሁ ታምናላችሁ። አንዱ የአብ ወይም አንዱ እና ብቸኛ የሆነው አምላክ ብቻን ሳይሆን ከእርሱ ጋር በአካል ሁለት አካሎች ጭምራሉ ብላችሁ ታምናላችሁ። ለቀድ ከፈረ ለዚነ ቃሉ ኢነላሀ ሳሊሱ ሰላሳ እያለ ይናገራል። አምላክ ሶስተኛ ነው ያሉ ሰዎች በእርግጥም ካዱ ይላል እና ይህ ነው ማርያም የአምላክ እናት ነች ብላችሁ ታምናላችሁ። ይሄንንም አምላክ አላህ ሱብሓነሁ ወተዓላ አውግዟል። በፍጹም እርሷ በፍጹም አምላክን አልወለደችም እያለ አንተ ደግሞ ወልዳለች አምላክን ብለህ ታምናለህ። ስለዚህ መጽሐፉ ባለቤቶች ብሎ ሲናገር ጊዜ ቁርአን የማሁስ እየሰማኝ ከሆነ ለሁለት ከፍሎ ነው የሚያቸው። አንደኛ መልካም የመጽሐፉ ባለቤቶች ይላቸዋል። ሌላኛው ደግሞ ከሃዲ የመጽሐፉ ባለቤቶች ይላቸዋል። እና ይህን ይመስላል። እሺ መልካም ጥሩ ማብራሪያን የሰጠኸኝ በጣም አሪፍ አገላለጽ ነው። ሌላ ማወቅ የምፈልገው ነገር እንግዲህ የተከበሩ ነብይ ያው እኔ በክብር ይሄ ቀጥሎ ያለውን የክብር ስማቸውን አላውቅም፣ በጣም ይቅርታ ለሱ ቀድሜ እጠይቃለሁ። የተከበሩ ነብዩ መሐመድ ቁርአኑ ሲወርድላቸው እሳቸው መጽሐፍም ሆነ ማንበብ አይችሉም ነበረ በወቅቱ ማለት ነው። እና መጽሐፍም ሆነ ማንበብም ሳይችሉ ከዛ በኋላ ቁርአኑ የወረደውን የጻፈላቸው ሰውዬ በእምነት የማይመስላቸው እንደሆነ አንዳንድ ሀዲሶች ላይ ምናምን እንትን ይላል እና ስለዚህም ያለህን እንትን እንድነግረኝ ነው አንደኛው። ሁለተኛው ተጨማሪ ጥያቄ የማደርግልህ ምንድን ነው፣ ክርስቶስ
ኢየሱስ ወይም ደግሞ በእናንተ ኢሳ የምትሉት ማለት ነው ካለ ወንድ ዘር የተወለደ ከማርያም የተወለደ መሆኑን እስልምና ይናገራል። እሱ ሁለተኛው ነገር ነው እንድታብራራልኝ። ቀጥሎ ያለውን ካላስቸገርኩ ሌሎችንም ጊዜ እንዳልወስድ ከፈቀድክልኝ እጠይቃለሁ እና እንዳይበዛ እናንትን እንዳይል አጠራ አድርገህ መልስ። ጥሩ ጥያቄዎች ናቸው። የመጀመሪያው ጥያቄ ምንድን ነው? ቁርአንን ስለጻፈው አካል በእውነት የማይመስላቸው ስለዚህ ነገር ሙሳ ጥያቄ የጠየቀው የቁርአን ጸሐፊያኖች አንድ ብቻ አይደለም፣ በጣም በርካቶች ናቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዘመናቸው እንግዲህ ሰዎች እየመጡ ወደ እርሳቸው እምነትን ሲቀበሉ ጊዜ ጻፉ እያሉ ያዟቸው ነው። ታላላቅ